የቅዳሴ ጸበል ከጠጣም በኋላ የቀረውን እጃችን ላይ አፍስሰን ፊታችንን መተባበስ ወይም ጸጉራችን ላይ ማፍሰስ እንደ ቤተክርስቲያን ስርዓት ትክክል ነው ወይ? የቅዳሴ ጸበል ትርጉምስ በደንብ ገብቶናል? ቅዳሴ ላይ ባለማወቅ ወይም በተለምዶ የምናደርጋቸው ስህተቶች ክፍል 2። ባለፈው ክፍል የተቀመጣችሁ ተነሱና ወደ ምስራቅ ተመልከቱ ተብሎ ሲታወጅ ምን ማድረግ እንዳለብን ተነጋግረን ነበር። በዚህኛው ክፍል ደግሞ ስለ ቅዳሴ ጸበል የምንነጋገር ይሆናል። ታዲያ አሁንም ይሄ ቪዲዮ እናንተ ጋር እንደደረሰ ሌሎች ጋር መድረስ እንዳለበትና ሊማሩበት ስለሚገባ የተለመደችዋን 3 ሰከንድ ሰጣችኋለሁ። እሱ ካልበቃ አሁንም ቪዲዮን ፓውስ አድርጋችሁ ለዚህ ቤት አዲስ የሆናችሁና ፎሎ ያላደረጋችሁ ፎሎ አድርጉት፣ ይጠቅማችኋል። ሌሎቻችሁ ቤተሰብ የሆናችሁ ደግሞ ላይክ፣ ሪፖስት፣ 10 ጊዜ ሼር፣ 10 ጊዜ ኮፒ ሊንክ አድርጋችሁ ተመለሱ። ከልብ አመሰግናለሁ። መልካም። በመጀመሪያ ደረጃ ማወቅ ያለባችሁ ነገር የቅዳሴ ጸበል ከየትኛውም ጸበል በላይ ክብር ያለው ታላቅ ጸበል ነው። እንዴት ካላችሁኝ እንደ ፍትሐ ነገሥት ሕግ የቅዳሴ ጸበል የሚታደለው ቅዳሴውን ሙሉ አስቀድሰው ነገር ግን በተለያየ ምክንያት ስጋው ደሙን ያልተቀበሉት ምዕመናን በረከቱ እንዳያልፋቸው ማለት የቁርባኑ በረከት ማለት ነው እንዳያልፋቸው እንደ ቅዱስ ቁርባን አድርገው እንዲቀበሉት ነው የሚታደለው። ለዛ ነው በረከተ ቅዳሴ ወይም ደግሞ በረከተ ቁርባን ተብሎ የሚጠራው የቁርባን ወይም የቅዳሴ በረከት እንደማለት ማለት ነው። ስለዚህ ምን እያልኳችሁ የቅዳሴ ጸበል ክብር ሊሰጠው የሚገባ ታላቅ ጸበል ነው ማለት ነው። እንደውም በዚሁ አያይዤ እንደ ቲፕ ልንገራችሁ፣ የወር ግዴታ ላይ ያሉ ሴቶች ለዚህ ነው የቅዳሴ ጸበል እንዳይጠጡ የሚከለከሉት። ለምን? የቅዱስ ቁርባን ያህል በረከት ስላለው የወር ግዴታ ያሉ ሴቶች ደግሞ ቅዱስ ቁርባንን መቀበል ስለሚከለከሉ ስለዚህ የቅዳሴ ጸበል እንዳይጠጡ ይከለከላሉ ማለት ነው። ሁለተኛው ምክንያት ደግሞ ቅዳሴ ጸበል ከመቅደስ አይወጣም። ስለዚህ እነሱ ደግሞ ወደ ቤተ መቅደስ መቅረብ ስለማይችሉ በዚህ ምክንያት አንድም ይከለከላሉ። እቺን እንደ ቲፕ ያዟት። ወደ ዋናው ጉዳያችን ስንመለስ ቅድም ምን አልኳችሁ? የቅዳሴ ጸበል እጃችን ላይ አፍስሰን ፊታችንን መተባበስ ወይም ጸጉራችን ላይ ማፍሰስ እንደ ቤተ ክርስቲያን ስርዓት ትክክል ነው ወይ ካላችሁኝ በፍጹም ትክክል ያልሆነ በተለምዶ የመጣ አንዱ ቅዳሴ ላይ የምናደርገው ስህተት ነው። ለምን እያላችሁ ነው? በጣም ጥሩ። በመጀመሪያ ደረጃ ቅድም ምን አልኳችሁ? የቅዳሴ ጸበል በጣም ክብር ሊሰጠው የሚገባው ጸበል ነው ብያችኋለሁ አይደል? ስለዚህ እጃችን ላይ ስናፍስ ድንገት መሬት ላይ ሊፈስብን ይችላል። ይሄ ደግሞ አግባብ ያልሆነ ነገር ነው። በሁለተኛ ደረጃና ዋናው ለምን እንቀባለን ነው። ይልብ በሉ። ይሄንን ስላችሁ ቆዳቸው ላይ ቁስል ኖሮ ወይም ደግሞ የቆዳ ህመም ኖሮባቸው እዛች ቦታ ላይ ካስነካሁት እድናለሁ በሚል እምነት የሚቀቡ ሰዎች አግባብ ነው። ምክንያቱም ለድነት ነው የተቀቡት። እናንተ ቆዳችሁ ንጹህ የሆነው ሰዎች መቀባታችሁ ግዴታ ነው ወይ? ምክንያቱም ጠጥታችሁታል እኮ። የምትጠጡት ለጥም አይደለም እኮ ለድነት ነው፣ ለበረከት ነው። ስለዚህ ከጠጣችሁት ኦልሬዲ እኮ ድነት ታገኙበታላችሁ። መቀባታችሁ ምንድነው ጥቅሙ ነው? ስለዚህ እንደ ስርዓቱ ማድረግ ያለባችሁ ነገር ልክ ስትቀበሉ አሜን ብላችሁ በልባችሁ ማነው ሰግዳችሁ ትጠጡትና ጸሎታችሁን ጨርሳችሁ አስቀምጣችሁ መሄድ ነው። ምናልባት ቆዳችሁ ላይ